አይዞሽ 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 ቢኒ ሳይሳውን ይዞ እንዴት ነው? 777 ደረጃ እየወጣን ነው እንግዲህ። ያምበል ተራራን ተከታተሉን። እኔ ጌታ እንዳክመኛል ጋይስ እዩት። የሚያጋጥመናል እጅ ለእጅ ተያይዘው ተደጋግፈው ብታዩ ይሄ የምንወጣው ደረጃ አሪፍ ነው። ተመቸ? አንቺስ? ባላ ወርቅሽ ላከኝ ደከመ አገቤታ አብረን ነው የምንተኛው። ላከኝ ሰላም ነው ማለት ዮኒ ይቅርታ። እሺ ላከኝ እንሂድ ነይ ላከኝ ደክሞታል አይደል? ቢኒ ነው የሚዘርዘሩ ቢኒ ሰላም ነው እንዴት ነው? ሰላም ነው ያ ሰላም ብያለሁ። የአይቱ ፋሚሊዎችን ሰላም በላቸው። ሰላም ላይ ፎርማኝ ሰላም ብያለሁ። ቆይ ምንድነው እንት እስኪ አውሩ ስለ የት ናቸው? 777 አንበርቾ የሚባል ቦታ ነን ያለነው። ደስ ይላል ጋይስ፣ ግን ይደክማል። እዚህ ጋር ይወጣኛል፣ ግን ደግሞ የሆነ ደግሞ ጀግንነት ስሜት ይሰማናል። አዎ መጣችሁ ማታውቁ ሰዎች ካላችሁ ኑና ይሄ ስሜት የመጣ ሰው ብቻ ነው፣ በቪዲዮ ሊገባችሁ አይችልም። መጣችሁ ስትፊል ስታረጉት ብቻ ስትሄዱበት ብቻ ነው የሚገባችሁና የአንበሳነት ስሜት ነው የሚሰማችሁ። በነገራችን ዞቢቾ ለምነግራችሁ አላውቅም። በጣም ደስ የሚል ቦታ ነው። ደግሞ እንደኔ በባዶ እግር ደግሞ ሌላ ልዩ ጣዕም አለው። አንዳንድ ሰው ሚኒንግ የማይገባው አለ፣ እንደዚህ አይነት ነገር አይገባውምና ቦታ ላይ ሆናችሁ ነው የምትረዱት። እንደዚህ አይነት ጫካ ቦታ፣ እንደዚህ አይነት ውብ ቦታ ሀገራችን አላት። ከዱባይ በላይ ከስንት ሀገር በላይ ሀገራችን እንደዚህ አይነት ቦታ አላት። እኔ ራሴ ዛሬ ነው ያየሁት። ቢኒ አመሰግናለሁ እዚህ ስለመጣህ። በጣም ደስ ብሎኛል። ግማሽ ላይ ስደርስ ነው ዩቲዩብ መስራት ያሰብኩት ጋይስ። ሳስበው እናንተ ማየት አለባችሁ። ቦታውን ደግሞ ሜንሽን አደርጋችኋለሁ በሴንትራል ኢትዮጵያ ወይም ደግሞ በምዕራብ ኢትዮጵያ ማዕከላዊ ኦኬ፣ በማዕከላዊ ኢትዮጵያ በከምባታ ዞን ዱራሜ ከተማ ሀምበሪቾ 777 በአፍሪካ አንደኛ በዓለም ደግሞ 7ኛ የሆነውን ተፈጥሯዊ ብቻ አይደለም ትልቴ ሰው ሰራሽ ነው፣ ግን ለዘመናት ለዘላለም የሚኖር ትልቅ ቅርስ የተቀመጠበት የሚደንቅ ቦታ ነው። እየመጣችሁ ጎብኙ። ኮሜንት ላይም አስቀምጡልን። ያ አሜን። በጣም ደስ የሚል እስቲ ልክፋታ ፑሽ ሚ ይሄን ውሰደው ብሮ ሄዱ ፑሽ ላይ 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 አንቺ ሂድ ነገር ነው እና ኑ ጋይስ ኑ በኋላ ሌላ አለ ባይዘው አሁን ቀጥል በጣም ተማምታን ቀጥል አመቶ 17 ደረጃ ወጥተናል። ወይኔ ሊሊ ቢኒት ላገኝት ፊት ስንመለስ ታዩታላችሁ። ግን በጣም ደስ ይላል። ጌታ እንዳይት ልጁ ጌታ እንዴት አየሽ? የመጀመሪያ አይደለም ነው ሁለተኛ። እንዴት ነው? ደስ አይልም? በጣም ጌታ እኔ በጣም ነው የወደድኩት። እኔ እነዚህ ሀገራችን ውስጥ እንደዚህ አይነት ቦታ አለ ብዬ አስቤ አላውቅምና እኔ እንጃ በጣም በኢትዮጵያ አንደኛ መሆን ያለበት ቦታ ነው ብዬ ነው የማስበው። እየመጣችሁላችሁ ጎብኙ። ትንሽ የቀረንስ ትንሽ የቀረንስ 467 ኪሎ እንዴ
ስኬት ያለባችሁ ስቃይ ያለባችሁ መጣችሁ ሲያችሁ ነው ብታይ በጣም ነው የምጮው በአመት አንዴ እየመጣችሁ አይ ግን በወድ ላረገው ነው ግን ነይና እንዳይሉ አይነት ወካንቶ እንዳትመጡ በጣም ፈታ የምትሉበት ይሄ ነው። ከዚህ ሲመጣ ደግሞ ከዚህ ከተማ ውስጥ እንዴት ተቀበለች? ፍቅራቸው እንዴት ነው? ትንሽ እያለከለኩ ነው እንግዲህ። አዎ ትንሽ ስለ ፍቅራቸው ደግሞ እንበላቸው። እሺ እንዴት ነበር አቀባበላቸው? ተመስተሻላ? የከምባታ ሰዎች በጣም ፍቅር ናቸው። በኢየሱስም ሕፃን ትንሽ ትልቅ ሁላ በቃ ከተማ ውስጥ ያሉ ሰዎች እንዴት እንደተቀበሉ እኔ ነኝ የማውቀው። ፍቅር ናቸው። እናመሰግናለን። እንወዳቸዋለን። እናመሰግናለን። ደግሞ እቺ ሀገር አብነትን የመሰሉ ሀብት አላቸው። ማስተርን የመሰለ ሀብት አላቸው። በጣም ትልቅ ሀብት ነው እሱ። በቃ ለዚህ ከተማም ለኛ ሀገር ራሱ ለኢትዮጵያ ብሔር የማይመርጥ ሃይማኖት የማይመርጥ ደግ ኩሩ ልጆቹን የሚወድ ሌላ ሰው የሚወድ በጣም ደግ ሰው ነውና በጣም እናመሰግናለን። ያው እዚህ ጋር የጋበዘን እሱ ነው። እንደዚህ አይነት ውብ ቦታ እንዳይ ያደረገኝ አብነት ነው። እድሜና ጤና ይስጥ። እንወድሃለን ማስተርዬ። ዮኒ ምን ተሰማክ እዚህ ስለደረስክ? ላከኝ እያለ ነው ወደ ሀገሬ መጥቼ ያየሁት ድንቅ ቦታ ነው። በጣም ከአሜሪካ ነው። ኦ ማይ ጋድ ይሄ ምርጥ ዲያስፖራችን ነው ጋይስ። ላከኝና ምርጥ ጓደኛችን ነው። እንወዳለን። ሚስጥር ላውራን አይ አላወራም ጋይስ። ይሁት እንዴት እንደሚያምር በኢየሱስ ክርስቶስ ስንወርድ ደግሞ ያለውን እንትን ነግራችኋል፣ ግን እስከመጨረሻው ተከታተሉት። አዩት ሲያምር ደከመሽ ታጣቢ አሪፍ ነው። ጸጉርሽ ፓይስትራሽ ተበላሽ ጋይስ በጣም ደስ ይላል። ጌታ እንዴት እንደምነግራችሁ አላውቅም። በኢየሱስም ነይ አይ አረ ነይ ሊያዝሽ ከፍለሽ ጋይስ ይዝ አሁን እዚህ ጋር ደርሰናል። ኢየሱስ ጌታ ነው። 77 ነው የሚቀረው። እዩት ጋይስ በእናታችሁ እና እንዴት አየሽ? ስንት ላይ ደረስን ነው? አሁን የደረስነው ያው እዚህ ጋር 477 መጨረሻው ላይ እየደረስን ነው። ያው ለመጀመሪያው ጊዜ ነው የምትወጣው ለገና እና በጣም ጀግና ናት። በጣም ሶጣ ታይ ስሜን አታጥፊው ሊዱ ያ በጣም ይሁት በጣም አንቺ በጣም ደስ የሚል ቦታ ነው። ሁላችሁም ነው አንትያም መታለች። አንትያም በጣም ነው የምንወዳት። ሀገራችንን ስለጎበኘሻት በጣም እናመሰግናለን። እንወድሻለን። እኛ ነሽ በጣም ደስ እና ሁላችሁም መታችሁ ጎብኙ፣ ቦታ ጎብኙ እንላለን። እንወዳችኋለን።